መሪ አይደግልሽ ተብላ የተረገመች አህጉር። አንድ ቀን ህልም አለኝ፣ በዚህች ሀገር ጥቁር ፕሬዝዳንት ይነግሳል። አንድ ቀን ህልም አለኝ፣ ጥቁሮች በዘራቸው የማይገፉባት አህጉር ትሆናለች። አንድ ቀን ህልም አለኝ፣ እኩልነት ይሰፍናል። ህልም አለኝ፣ አይ ሃቭ አ ድሪም አለ የጥቁሮች ፈርጥ ማርቲን ሉተር ኪንግ እንደ አውሮፓውያን አቆጣጠር ጥር 15 1928 በአትላንታ ጆርጂያ ውስጥ ተወለደ። ከእውቁ ፓስተር አባቱ ሉተር ኪንግ እና ከታዋቂዋ የሙዚቃ መምህርት እናቱ አልበርታይ ዊሊያም ኪንግ የተወለደው ማርቲን ሉተር ኪንግ የነጮች የበላይነት በነገሰበት ሀገር፣ ጥቁሮች በቀለማቸው በሚገፉበት ምድር፣ ነጭ እንደ ፈጣሪ ጥቁር እንደ ፍጡር በሚታይባት በዚያች ምድር ግፍን ሊሞግት ህልም አለኝ ብሎ ተነሳ። ምድሪቷን የጥቁሮች ማዕበል አናወጣት፣ ነጻነት፣ ፍትህ፣ እኩልነት ይስፈን ሲል ሞገተ። ገና በ35 ዓመቱ የኖቤል ሽልማት ሸለሙት። በሬ ሆይ ሳሩን እንጂ ገደሉን መቻየህ እንዲሉ በሽልማት ደልለው ከጀርባው እንደሚወጉት ያ ባለ ህልም መች ተረዳቸው። የወጣትነት ዘመኑን በቅጡ ሳያጣጥም ያለመውን ህልም በሕይወት ሳያይ በ39 ዓመቱ ከጀርባው ተኩሰው ገደሉት። ዳሩ ሞቱ እንደቀረበ አውቆት ነበር። ጥቁሩ ማዕበል ባናወጣት ምድር ንግግር ሲያደርግ ዛሬ የተራራውን ጫፍ አይቻለሁ፣ ከእንግዲህ ሞቴ ቢቀርብ እንኳን አይቆጨኝም ብሎ ነበር። ጥቁር ታዛዥ ነጭ አዛዥ ናዛዥ በሆነባት የዓለም ቅኝት ውስጥ ጥቁር ሆኖ ከፍ ማለት ውርደት ነው። ነጻነቴን ላለ፣ ፍትህን ለጠየቀ እኩል መብት ያለ እስከ ወዲያኛው በሚሸኝባት በዚች ልቃሚ ዓለም ጀግና ውሎ አያድርም። በዛች ዲሞክራሲ ሰፈነባት በሚባልባት ሀገር እንኳን ጥቁር ዛሬም መተንፈስ አልቻልኩም እያለ ይሞታል። ነጭነት ደፍቆ ይገድላል። ለዚህ ሁሉ ደግሞ ከነጮች ጀርባ ያሉ ጥቁር አደሮች ተጠያቂዎች ናቸው። እነ ሀገረ ብርቁ በስደት የዘመቱበት አፍሪካውያንን በካምፕ አምገው የእድሜያቸውን እኩሌታ በሚበሉባት ዓለም ውስጥ ስለ አፍሪካውያን ያገባናል እያሉ በየመድረኩ ሲደሰኩሩ እንደ መስማት ያለ ህመም ደግሞ መቼም እና እንዴትም ታይቶ አይታወቅም። ለአውሮፓውያን እድገት የዓለም ቁንጮ ነኝ ለምትለው አሜሪካ መበልጸግና መፈርጠም የጥቁሮች ላብ ከወዝ ደም ከአጥንት ተገብሮ እንደቆሙ ታሪክ ያው ምስክር ነው። በባርነት ግዞት ምድርን ምሰው ብረት ከወርቅ ቀጥቀጠው የኢንዱስትሪ አብዮትን ያቀጣጠሉት ጥቁሮች ስለመሆናቸው፣ የግብርናውን ዘርፍ ያዘመኑት አጥንት ከደም ገብረው ስለመሆኑ ሊነግሩን አይሹም። ከጥቁሮች ሀጉር አፍሪካ ከጉልበት እስከ ንጥረ ማዕድናት መዝብረው ስለማደጋቸው የሚነግራቸው ሲነሳ በገዛ ወንድሙ ከጀርባ ወግተው ይገድሉታል። ይህ ባይሆን እንኳን ስም እያወጡ ከነመፈጠሩ እንዲረሳ ያደርጉታል። እናም ጠያቂ አብዮተኛ በዚች ሀጉር ውሎ አያድርም። ጥቁሯ አፍሪካ የነጭ ጥላ ያጠላባት የጥቁር ምድር ብዙ ጥቁር ታሪክ ጽፋለች። ዛሬ በዚህ ዘጋቢ የታሪክ ማስታወሻ ጥቁር አብዮተኛ ጀግኖች መዳረሻቸው ምን እንደሆነ እንቃኛለን። አጥንቶቼ ዳግም ይነሳሉ፣ ማይ ቦንስ ዊል ራይዝ አጌን የመጨረሻ ንግግሯ ነበር። ሙቡያ ነሃንዳ የተወለደችበትን ቀን በቅጡ አታውቅም። ዳሩ ግን ወቅቱ 1840 ገደማ እንደሆነ ይነገራል። ከጥቁሮች ምድር በያኔው አጠራር ደቡባዊ ሮዴዥያ የአሁኗ ዚምባብዌ ተወላጅ ናት። የቅኝ ግዛት አዙሪት ካሰከራቸው ሀገራት መካከል እንግሊዝ ሀገሯን ሮዴዥያ በመውረሯ የመጀመሪያውን የቺሙሬጋን ማህበረሰብ ተቃውሞን በማቀጣጠል ከፍተኛ ሚና ተጫውታ ነበር። እንደ አውሮፓውያን አቆጣጠር ከ1896 እስከ 1897 የብሪታንያን ቅኝ ገዢዎች በመፋለም ለነጻነት ተዋደቀች። የሾናን ህዝቦች መንፈስን የተቀዳጀች ትባል የነበረው ሙቡያ ነሃንዳ ታላቅ ተጋድሎ ከፈጸመች በኋላ በብሪታንያ ወታደሮች ተማርካ በ1898 በስቅላት ሊቀጧት የመጨረሻ የምተነፍሹ ቃል ቢኖር ሲሆን ሲሏት አጥንቴ ዳግም ይነሳል፣ ለሀገሬ ዚምባብዌም ቆርጦ የሚታገሉ ጀግኖች ይመጣሉ፣ ያኔ አትቋቋሟቸውም በሚል መብረቃዊ ቃል ቀድማ አደረቀቻቸው። ሰቀሏት። ወገኖቿም ከምን ጊዜው በላይ ለነጻነታቸው ይታገሉ ጀመር። በስተመጨረሻም ነጻነታቸውን አወጁ። ዛሬ ላይ ሙቡያ ነሃንዳ በሀገሪቱ ገንዘብ ላይ ምስሏ ታትሞ በህዝቦቿ መሃል ለዘላለም ትኖራለች። የአፍሪካውያንን አንጡር ሀብት የቋመጡትና በመስፋፋት ስካር የሰከሩት የብሪቲሽ ቅኝ ገዢዎች በጎረቤታችንም ኬንያ ተገኝተው ነበር። ያለ ምድራቸው መጥተው በምድራቸው ተፈጥረው በምድራቸው የሚኖሩትን ኬንያውያንን ምድራቸውን እንዳይጠቀሙ ነጻነታቸውን ነጥቀው ባሪያ ሊያደርጓቸው ሻቱ።
ያኔ በኩኩዩ ገበሬዎች አመፅ ተቀሰቀሰ። ምድራችን ከሚነጥቁን በምድራችን ሞተን ምድራችን ትብላን ብለው እንደ ንብ ተመው ተነሱ። ጀግና በችግር ጊዜ ይወለዳልና። ዴዳን ኪማቲ እጅግ ጎበዝ ተማሪ የነበረ ሲሆን በነጭ ሰፋሪዎች የሚደርሰውን ግፍ ቆሞ መመልከት አላስቻለውም። እንደውም ግልፍተኛ ቁጡ መሆን ጀመረ። ይህ ባህሪው በነጭ ሰፋሪዎችና አዛዦች የሚደርስ ግፍ የወለደው ነበር። በእንግሊዝ ቋንቋና በስነ ግጥም ጎበዝ የነበረው የያኔው ተማሪ ዛሬ ታሪክ በነጻነት ተጋዳይነት የምታነሳው ዴዳን ኪማቲ ትጥቅን አንግቦ የማውማው ትግልን ተቀላቀለ። ማውማው የሚለው ቃል የኪክዩ ቃል ሲሆን ሂዱ የሚል ትርጉም እንዳለው ይነገራል። ነጭ ወራሪዎች ምድራችንና ነጻነታችን ትታችሁልን ወደ መጣችሁበት ሂዱ እንደማለት ነው። ዴዳን ኪማቲ ነፍጥን አንግቦ ጥራኝ ጫካው ብሎ የጎሬላ ትግልን ተቀላቀለ። በዚያም የመሪነት ኃላፊነትን ተላበሰ። ነጮች መውጫ መግቢያ ያሳጣቸውም ጀመር። ታዲያ ጀግናን የምትበላ አፍሪካ ዴዳን ኪማቲንም በላችው። ይህ የሆነው የብሪቲሽ ወራሪዎች ማርከውት አይደለም። ይልቁንስ ከምድራቸው የተወለዱት የኪኪዩ ጎሳ ቡድን አባላት የሆኑት ሁለት የመከላከያ ኃይሎች በጥይት መትተው አቁስለው ለነጭ አዛዦች አሳልፈው ሰጡት። በዚያ ትግል 10,000 በላይ ተጋዳዮች የተገደሉ ሲሆን ከ50,000 ያላነሱ ደግሞ በእስር ተንገላተው ነበር። ዴዳን ኪማቲን በስቅላት ገድለው መቃብሩንም ሰውረው ከዚያች ምድር በነጻነት ትግል ተሸንፈው ነጮች ወጡ። ለብዙ ዓመታት የጀግናው መቃብር እንኳን ሳይታወቅ ተሰውሮ ነበር። በፈረንጆች አቆጣጠር 2019 የዴዳን ኪማቲን መቃብር ስለመገኘቱ የኬንያ መንግስት ይፋ ማድረጉ ይታወሳል። ጀግና መሪ ሲወለድ አይደግልሽ የተባለችው አፍሪካ ጀግና ወልዳ ጀግናን ስትበላም ስታስበላም 1883 ደረስን። ያኔ የአፍሪካኒዝም አቀንቃኝና ቆፍጣና ወጣት መሪ ቶማስ ሳንካራ ብቅ አለ። አፍሪካም ቡርኪና ፋሶም የቶማስ ሳንካራን ድምፅ ሰምተው ሳይጠግቡት የነጮች ሴራ ራት ሆነ። የበሉት ደግሞ ቡርኪናዎች የኛዎቹ የአፍሪካ ልጆች ናቸው። ሳተናው መሪ በ4 ዓመታት ውስጥ ብቻ ትምህርት እንዲስፋፋ ያደረገ፣ ከአፐር ቦልታ ወደ ቡርኪና ፋሶ የሀገሪቱን ስም የቀየረ፣ ትርጓሜውም የቀና ሰዎች ምድር እንዲሆን ያደረገ፣ ከቅንጦት የቤተ መንግስት ኑሮ ይልቅ ለህዝቦች ያደላ፣ የመንግስት ባለስልጣናትን ደሞዝ ቀንሶ ለህዝብ መሰረተ ልማት ያዋለ፣ ግዙፍ የጤና ዘመቻዎችን ያከናወነ፣ ከፊውዳል ባለሀብቶች መሬትን ነጥቆ ለድሆች ያከፋፈለ፣ የቅኝ ግዛት አስተዳደር ብሎ ከሚጠራቸው እንደ IMF እና የዓለም ባንክ ያሉ ተቋማት ዘንድ አፍሪካ እንድትርቅ አጥብቆ የታገለ፣ የሚያበላህ ይቆጣጠርሃል እያለ የሰበከ ጀግና መሪ ነበር። አፍሪካን የእጅ አዙር ቅኝ ግዛት ሊውጣት አሻፈረኝ በማለቱ ጥቁር ህዝቦች እንዲነቁ ቀድሞ ነቅቶ በማሰራቱ ጀግና መሪ ተወልዶ አይደግብሽ ተብላ የተረገመች ያህል የሚሰማት አፍሪካን የቀን ቅዠት ብቻ እንድትቃዥ ነጫጭ ሰይጣኖች አበክረው ሰርተው በጥቁር ጨለምተኞች በሉት። ገና በ37 ዓመቱ ያለማትን ቡርኪና ፋሶና አፍሪካን ቀና ብላ ሳያት ወደዛኛው ዓለም ጥቁር ባንዳዎች ከነጭ ሸይጣኖች ጋር አድረው ከ12 ደጋፊ ወንድሞቹ ጋር ሸኙት። አጥንቴ ደግሞ ይነሳል ያለችው ሙቡያ ነሃንዳ ምድር አፍሪካን የቶማስ ሳንካራ ህልም አፍሪካኒዝም ዳግም በካፒቴን ኢብራሂም ትራኦሬ ካንቀላፋችበት የተነሳች ይመስላል። እንደ አውሮፓውያን አቆጣጠር በ2022 በወርሃ መስከረም ወደ ስልጣን የመጣው ሐሞተ ኮስታራውና እጅግ ሲበዛ የማድመጥ ክህሎት የተሰጠው ሲናገር ነጮችን እንደ በጋ መብረቅ የሚያደርቃቸው ውሳኔው የማይታጠፈው የቶማስ ሳንካራን አጥንት ኢብራሂም ትራኦሬ የእጅ አዙር ቅኝ ግዛትን ከፈረንሳይ ቡርኪና ፋሶን ነጻ በማውጣቱ አምባገነኑ መሪ የሚል ቅጽል በዓለም መድረክ እንዲለጠፍበት ሲዘምሩ ውለው ሲያላዝኑ ያድራሉ። ሀገሪቱ ከነበረችበት የሽብርና የደህንነት ስጋት ወጥታ በ3 ዓመታት ብቻ ታላላቅ ግዙፍ ፕሮጀክቶች ባለቤት እንድትሆን አድርጓል። ገበሬዎች ዘመናዊ የግብርናን ስርዓት እንዲከተሉና ቴክኖሎጂን ተጠቅመው ቡርኪናዎች እንዲመገቡ አበክሮ እየሰራ ይገኛል። አሳ የሚሰጡንን አንፈልግም፣ አሳ ማጥመድ የሚያስችሉንን ግን አንገፋም። የወጣት አፍሪካውያን ድምፅ እንሰማለን። አፍሪካ ተፈጥሮ የመረቃት በጸጋ የተሸበሸበች አህጉር ናት። ሰርተው መለወጥ የሚችሉ ወጣት ኃይል ያላት የማንም ድጋፍ የማትሻ ወርቃማ ምድር ናት ይላል ወጣቱ መሪ። ዳሩ ግን ይላል ካፒቴን ኢብራሂም ትራኦሬ፣ ለነጭ አጎብዳጅ የሆኑ መሪዎች ወጣቶች ከምድራቸው በረከት እንዳይቀምሱ አድርገዋል። የአፍሪካ ልጆች ስደተኛ እንዲሆኑ አበክረው ሰርተዋል። ወጣቶቻችን በስደት የትም አሳ በልቷቸዋል።
ክብራቸውን ጥለው አንገታቸውን ደፍተው ተጨቁነው እንዲኖሩ ተደርገዋል። ይህ ሁሉ የሆነው በአጎብዳጅ መሪዎች ምክንያት ነው። የወጣቶችን ድምፅ የመበልጸግ ፍላጎት ያዳመጠ መሪ የለም። አሁን አፍሪካ ልጆቿን መስማት አለባት የሚለው ሳተናው መሪ በፈረንሳይ ቆሌ በአሜሪካን ጋኔል፣ በእንግሊዞች ዛር፣ በነጫጭ መናፍስት አልተወደደም። 3 ዓመታት ባልሞላ ጊዜ ውስጥ ከ4 ያላነሱ የመፈንቅለ መንግስትና የግድያ ሙከራዎች ተደርገውበታል። ይህ ደግሞ የነጫጭ ጋኔሎች ስራ ነው። ሊጥሉት በተነሱ ቁጥር እያበረቱት፣ የአፍሪካውያንን ድምፅ እንዳያሰማ ድምፁን ሊነጥቁት በተነሱ ቁጥር ቡርኪናዎች ይበልጥ እንዲጠብቁት፣ እያደር እንዲወዱት ካንተ በፊት እኛ እያሉት ይገኛሉ። አሁን ከፈረንሳይ ጋኔል፣ ከአሜሪካ ዛር፣ ከነጫጭ መናፍስቶች የጥቁር መበለት ሸረሪት ጋብቻ ፈጽመው አጠገቡ ያሉ ጃርቶች እንደ ቶማስ ሳንካራ ጠልፈው እንዳያስቀሩት መላ አፍሪካውያን ስጋታቸውን እያሰሙ ይገኛሉ። ቆራጡ መሪ ግን ሞትን ንቆ ጉዞውን ቀጥሏል። እኛም ለቶማስ ሳንካራ ጀግናችን ነበር። ህዝቡን ይወዳል፣ አገሩን ይወዳል፣ አፍሪካን ይወዳል፣ ህይወቱን ለኛ ሰጥቷል የሚሉት ቡርኪናዎች ከፈጣሪ ጥበቃ ጋር አብዝተው ይጠብቁት ዘንድ እየተመኘን ለቀሪ አፍሪካ ሀገራትም እንደ ካፒቴን ኢብራሂም ትራኦሬ ያሉ ጀግናዎችን ያስነሳላቸው፣ የፍዳ ዘመናቸው ከምድራቸው ይነሳ። ቪያ ካፒቴን ኢብራሂም ትራኦሬ፣ የማርቲን ሉተር ኪንግ፣ የምቡያ ነሃንዳ፣ የዴዳን ኪማቲ፣ የቶማስ ሳንካራ የጀግኖች አጥንት፣ ዳግማዊ የአፍሪካ ድምፅ፣ መንገድህ ያብብ ያፍራ አፍርቶም ዘር ይሁን እያልን በቀጣይ የአፍሪካ ምድር ወልዳ የበላቻቸውን ቆራጥ መሪዎች ታሪክ ይዘን እንመለሳለን። ሰላም ሁኑ።